የማህበራዊ ፍትህ ወይም ሶሻል ጀስቲስ ጉዳይ በአገራችንና በዓለም ሁሉ አነጋጋሪ ከሆነ ቆይቷል። ይህ እያንዳንዱ ክርስቲያን ቆሞ ብሎ ሊያስበው የሚገባ ጉዳይ ነው። የእግዚአብሔር ቃል ስለ ፍትህ ምን ይለናል? እግዚአብሔር ከፍጥረት ሁሉ ለይቶ ፈጥሮናል። ይህንንም ያደረገው እኛን በራሱ አምሳል በመፍጠር ነው። በእግዚአብሔር አምሳል መፈጠር ማለት የእግዚአብሔርን ሚዛናዊነትና ፍትሃዊነትን ማንጸባረቅ አለብን ማለት ነው። ከዛ በፊት ግን በመጀመሪያ ፍትሃዊነትና ሚዛናዊነት በእግዚአብሔር ማንነት ውስጥ ያሉ ነገሮች መሆናቸውን የምናውቀው እንዴት ነው? የእርሱ ከፍቅር የመነጨ ሚዛናዊነት በመጽሐፍ ቅዱስ ውስጥ ሁሉ የተነገረለት ቢሆንም ለምሳሌ ያህል ለሙሴ በዘሌዋውያን 19 ህግጋቶችን ሲሰጠው ፍርድን አታዛቡ፣ ለድሃ አታድሉ፣ ለትልቅ ሰው ልዩ አክብሮት አትስጡ፣ ለብርቱ አታድላ፣ ነገር ግን ለባልንጀራ በትክክል ፍረድ ይለዋል። እንደ አዲስ ኪዳን አማኞች በሙሴ ህግጋቶች ሁሉ ባንገዛም ህግጋቶቹ ግን የእግዚአብሔርን የማይለዋወጥ ፍትሃዊና ሚዛናዊ ባህሪ ያሳዩናል። በዚህም መሰረት እግዚአብሔር አድሎ የሌለው ትክክለኛ፣ ቀጥተኛ እና ከጥፋት ጋር ተመጣጣኝ የሆነ ፍትሃዊነት እንዳለው እናያለን። ፍትሃዊነት እኛ ጋር የሚጀምረው እግዚአብሔር ሰዎችን በሚያይበት እይታ በማየት ነው። እኛ ሁላችንም በእግዚአብሔር አምሳያ የተፈጠርን መሆናችንን በመገንዘብ እንጀምራለን። በክርስቶስ ተከታዮች ዘንድ ለተጨቆኑ ሁሉ አካላዊ፣ ማህበራዊ እና መንፈሳዊ ነፃነት እንዲያገኙ መዋጋት ግዴታ ነው። በምሳሌ 31 ስለ ራሳቸው መናገር ለማይችሉት ለችግረኞችም ሁሉ መብት ተሟገት፣ ተናገር፣ በቅንነትም ፍረድ፣ የምስኪኖችንና የድሆችን መብት አስከብር። አለፈ ብሎም በኢሳይያስ 1 ላይ መልካም ማድረግን ተማሩ፣ ፍትህን እሹ፣ የተገፉትን አጽናኑ፣ አባት ለሌላቸው ቁሙላቸው፣ ለመበለቶችም ተሟገቱ ይለናል። ስለ ፍትሃዊ ግዴታችን ይሄ ምን ያስተምረናል? ፍትህ ተራማጅ እንደሆነ፣ ከልግስና ያለፈ ኢፍትሃዊነትን የሚያበረታቱ ማህበራዊ መዋቅሮችን መለወጥ እንደሆነ፣ ተጋላጭ ለሆኑ የማህበረሰብ ክፍሎች ጥብቅና መቆም እንደሆነ፣ እንዲሁም ድፍረት የሚጠይቅ ነገር እንደሆነ ይነግረናል። እግዚአብሔርን ስለወደድን ወይም በብዙ መልክ ስላገለገል ነው የፍትህ ጫንቃ ላይሰማን ይችላል። ወይም ደግሞ ፍትህ በአንዳንድ ሰዎች ህይወት ብቻ ላይ ያለ ጥሪ ሊመስለን ይችላል። ፍትሃዊነት ግን ትክክለኛውን ነገር ማድረግ ብቻ አይደለም። በእግዚአብሔር አምሳል የተፈጠረውን ሰው መውደድና ማክበር ነው። በዚህ መልክ እግዚአብሔርን እንደምንወደውና እንደምናከብረው እናሳየዋለን። ኢየሱስ ራሱ ይህንን በሉቃስ 11 ያብራራልናል። እናንተ ፈሪሳውያን ግን ወዮላችሁ፣ ከአዝሙድና ከጤና አዳም እንዲሁም ከአትክልት ሁሉ አስራት ታወጣላችሁ፣ ሆኖም ፍትህንና እግዚአብሔርን መውደድ ቸል ትላላችሁ። ነገር ግን ያንን ሳትተው ይህኛውን ማድረግ በተገባችሁ ነበር ይላቸዋል። ይህ የሚያሳየን እግዚአብሔርን መውደድ ትክክለኛውን ነገር ማድረግ ነው። ተልኳችን ጥሩ ስሜት እንዲሰማን ንቅናቄ መጀመር ወይም ድምፅ ማሰማት አይደለም። ተልኳችን የክርስቶስን መንገድ ሙሉ በሙሉ መቀበል ነው። መጽሐፍ ቅዱሳዊ ፍትህ የመጨረሻ ግቡ ህይወት ከእግዚአብሔር ጋር ሲታረቅና ለዘላለም ሲለወጥ ማየት ነው። በስተመጨረሻ ይህንን የመጽሐፍ ቅዱስ ክፍል ላስታውሳችሁ እወዳለሁ። ሰው ሆይ መልካም የሆነውን ነገር አሳይቶሃል። እግዚአብሔር ከአንተ የሚፈልገው ምንድን ነው? ፍትህን ታደርግ ዘንድ፣ ምህረትንም ትወድ ዘንድ፣ በአምላክህም ፊት በትህትና ትራመድ ዘንድ አይደለምን ይለናል ሚክያስ 6። ክርስቲያን ሆይ እኛ በኢየሱስ ክርስቶስ ነፃነት ከተለማመድን ሌሎችን በመወከል ለነፃነት እንዴት መታገል አንችልም?